ዲቪ መጀመሪያ መሙላት ወይስ መጨረሻ መሙላት የተሻለ እድል አለው? በጣም አጨቃጫቂ ነው። ብዙ ሰዎች መጀመሪያ ቀንና መጨረሻ ላይ መሙላት የተሻለ እድል አለው፣ ቻንስ አለው፣ የተሻለ ቻንስ ይኖራል ብሎ ያስባሉ። አንዳንድ ሰዎች ደግሞ የሚሉት መጨረሻም ተሞላ መጀመሪያም ተሞላ የተለየ ነገር የለውም። መጀመሪያና መጨረሻ አካባቢ ላይ በተለይ መጨረሻ አካባቢ ላይ የአፕሊካንቱ ቁጥር በጣም ስለሚበዛ ብዙ ሰዎች ዌብሳይቱን ቢዚ እስኪሆን ድረስ በጣም ብዙ ሰዎች ስለሚሞሉ ይሄ ፕሮባቢሊቲው ከፍ ስለሚል ነው አሸናፊዎቹ የሚበዙት ይላሉ። እንደዚህ ነው ሳንል አምና ዲቪ 2025 ኢትዮጵያውያን መቼ ነበር ሞልተው ብዙ የደረሳቸው የሚለውን ላሳያችሁ። ከዛ ደግሞ ዲቪ 2024 ኬንያውያን ዲቪ 2024 ላይ የኬንያው ፐርፎርማንስ የኤምባሲው ማለት ነው ጥሩ ስለነበረ ነው። 2025 ላይ ደግሞ የኢትዮጵያው ጥሩ ስለነበረ ነው። የሁለቱን መረጃ ማሳያችሁ። ዲቪ 2025 ላይ የኢትዮጵያ እንዴት ነበር እንትኖቹ ሰዎቹ የደረሳቸው መቼ ሞልተው ነበር፣ ሁሉንም ነው ማሳያችሁ። የ2025ን በኢትዮጵያ የ2024ን በኬንያ ላሳያችሁ። ጎግል ላይ ሲያክ ዳታ ብለን ሰርች እናደርጋለን። ከዛ እንገባና ያምናውን እንየው። ዲቪ 2025 ትላንትና ያለቀ ነው። ይሄ ዲቪ 2025 የኤምባሲዎችን ሙሉ እንትን ያሳያቸዋል፣ መረጃዎቹ ምናምን ያሳያቸዋል። እናው ማየት የፈለኩት እዚህ ጋር 50 ላድርገው፣ ባንድ የሚያሳየኝ 50 ነው ማለት ነው። እዚህ ጋር ኤምባሲ አዲስ አበባ ላድርገው እስቲ፣ አሪፍ ስለነበር 2025 ላይ አዲስ አበባ ኤምባሲ። እዚህ ጋር ሰብሚት ዴት ዲቪ የሞሉበት ቀን ነው። እቺ ሰብሚት ዴት የምትለው ዲቪ የሞሉበት ቀን ነው። ይሄ ስታተስ የሚለው የተቀየረበት ነው። እሺ ይሄ ኤምባሲው ነው። እዚህ ጋር ደግሞ ኬዝ ነምበራቸው ነው። ሰብሚት ዴቱን በኦርደር ላድርገው። እዚህ ጋር አሁን በ4 የሚለው ኦክቶበር 4 ነበር ዲቪ 2025 መሞላት የጀመረው። ስለዚህ ኦክቶበር 24 ዴይ 1 ላይ ሞልተው ዲቪ የደረሳቸው ኢትዮጵያውያን እነዚህ ናቸው 5። በሁለተኛው ቀን ሞልተው ዲቪ የደረሳቸው ይሄን ያክል ናቸው፣ ብዙ ናቸው። በሶስተኛው ቀን ዲቪ ሞልተው የደረሳቸውም እንደዚሁ ብዙ ናቸው፣ 10 ቤት ይሆናሉ። እያለ ልክ እንደዚህ በተመጣጠነ መልኩ ይሄዳል ማለት ነው ቁጥሩ። እናንተ ቼክ አድርጉት የትኛው ቀን ላይ ይበዛል ምናምን የሚለውን ስታቲስቲክሱን እናንተ እንደፈለጋችሁ ስሩት። የመጨረሻውን ቀን ደግሞ ላሳያችሁ። ኖቬምበር 7 በ11ኛ ወር ማለት ነው። በ7 የመጨረሻው ቀን የነበረው ይሄ ነው። በመጨረሻው ቀን ሞልተው ዲቪ የደረሳቸው ኢትዮጵያውያን ቁጥራቸው ይሄው እንደምታዩት አንዱ ይሄ 50 ሰው ነው የሚያሳየኝ። 50 ሞላ። ሁለተኛው ፔጅ ላይ ላድርገው። አሁንም ስንት ሆነ? 50 ሞላ። ሶስተኛው ፔጅ ላይ ስንት ሆነ? 50 ሞልቶ እስቲ አይዋ እሺ፣ ሶስተኛው ፔጅም ላይ እንደዚሁ 50 ሞላ። 150 ማለት ነው እስካሁን። አራተኛው ፔጅ ላይ 50 ሊሞላ ይሄን ያክል ቀረው። 5 ሰው ቀረው አይደል? ስንት ማለት ነው? 195 ሰው። በመጨረሻው ቀን ላይ 195 ሰው ዲቪ ደርሶታል። ይሄ በጣም ትልቅ ቁጥር ነው። በጣም ትልቅ ቁጥር ነው። በሁለተኛው ቀን የሞሉስ በሁለተኛው ቀን ስላችሁ ሊያልቅ 2 ቀን ሲቀረው ማለት ነው። ወደ ኋላ ነው የምንሄደው። በ6 የሞሉ ማለት ነው። እነዚህ 5 ሰዎች አሉ። ቀጣይ ፔጅ እናድርገው። ሙሉ ነው 55 ሙሉ ነው። ስንት ሆነ? 105 ሙሉ ነው 155 ሊሞላ ሲል ትንሽ ሲቀረው ማለት ነው። ስቲል 189 ወይ 190 ምናምን አካባቢ ሰዎች በጣም ብዙ ናቸው። አሁን እንግዲህ ውስጣችሁ የሚላችሁን ደስ ያላችሁ ማድረግ ትችላላችሁ። ለኔ ሁሉ ምንድን ነው ብዬ ነው ማስበው። መጨረሻ ቀን ላይ ብዙ ሰው ስለሚሞላ ነው የሚለው ምክንያታዊ ነው። አሰራሩን ደግሞ በግልጽ ስለማናውቀው ምናልባት መጨረሻ መሙላትም የሆነ ፌቨር ሊኖረው ይችላል። ኤኒዌይስ ተረጋግታችሁ ቀስ ብላችሁ መጨረሻ ብትሞሉም መጀመሪያ ብትሞሉም እድል ነው ብዬ ነው ማምነው። እናንተ ግን ውስጣችሁ የሚላችሁን ከዚህ መረጃ አኳያ ተነስታችሁ ውስጣችሁ የሚላችሁን ማድረግ ትችላላችሁ። መልካም እድል ይሁንላችሁ። ይሄ መረጃ አንዳንዴ ይገለባበጣል ስላችሁ አሁን 2024ን ያየ ነው 2025ን ማሳይቻችኋለሁ። 2023ን ምናምን ወደ ኋላ ደግሞ ሄዳችሁ ብታዩ ደግሞ አንዳንዴ የመጀመሪያ ቀናት ላይ ደግሞ ሊበዛ ይችላል። የተጀመረ ቀናት ላይ ቁጥሩ ሊበዛ ይችላል። እሱን እንግዲህ ታሳቢ አድርጉ። እየገባችሁ እናንተም ማየት ትችላላችሁ። ይሄ ኦፕን ሶርስ ነው። የሚዘጋ ከሆነ እንግዲህ እንትን ማድረግ ትችላላችሁ። ቀድማችሁ ቶሎ ማየት ትችላላችሁ። አሁን ላይ እዚህ ጋር ባዮ ላይ ግቡና ሙጃ የምትለዋን ንኳት። እሱን ስትነኩት ወደ አዲሱ የቲክቶክ አካውንት ይወስዳችኋል። እዛ ገብታችሁ የተለያዩ መረጃዎችን ማግኘት ትችላላችሁ። ፎሎ ማድረግ እንዳይረሳ።